ልትፋዩ ከሀገር ቤት ተባሉ አልኩኝ እኮ ማናየልኝ ጠጋያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምሕረት መች ገፋ ነበር በኔ ብቻ ጥረት እንኳን ወደደ እንጂ ልቤም አንቺን ብቻ አበዛችሁ በጣም ስትነገር እዚህ አጣምሜ ነው የምጥልሽ ምን ትጨማለቃለሽ ፋሚሊ በስተጀር እንዴ አንቺ ስለምን ብዙ ነገር ነው የምታወራው ትልቅ ሰው እንድታከብሩ ይፈልጋሉ ያለሽው የኪያ እናት ቤት ባክሽ ሂጂ ባክሽ ማለት ክብር መንካት የለበትም ማለት ሲጀምር ለምን ክብር አለሽ የትኛው ክብር ነው ምን ስለስራት ስለሳችን ያጂ ላፍሽ ለከቴልሽ ለምን ስለከቴልሽ ምን አገባሽ አሰይ እንኳን አፈቀራት ይኸውልሽ ሰላም ላንቺም ሆነ ለማንም ማለት ነው ካንድ ከለቀም በኋላ መታየት ያለ እኔ እዚህ እኮ ያመጣሁሽ ኪያሱ ይኸውልሽ ሰላም እኔ እዚህ እንድትመጪ ያደረኩሽ አትሊስት ባለን እውነትም አይደለችም አንቺ ይኸውልሽ ጉዲሽን እንዳላወጣልሽ ስነ ስርዓት ያጂ ከኔ ጋር ስታወሪሽ ንገሪኝ ይዘሽ ታወሪ ንገሪኝ እቺ ልጅ ንገሪኝ እኔ ማረጋት ምን ያውቃለሁ ንገሪኝ ምንድነው ያደረጋቻት ልጅ ምንድነው ያደረግሽው ነገር ተናገሪ ጤነኛ ሰው ከሆንሽ ትክክለኛ ሰው ከሆንሽ ተናገሪ ልጅቷን ስትበደል ስበደል ታረጋት ነበር አረከ ብዙ ጊዜ በፊት የነበረ አቆ ስንት ነገር ምን ዛሬ ለኪያ እንዳሰረዘ ተናደች እኔ ከሷነሱ በቃ ነገሮቹ አለ ከሷው ሽንሽን ታዳለች እኮ ድንጋይ ስለሽ ነው ምንድነው ኮንሰርታችን ከዚህ ጋር ማለት ንገሪኝ ልጅ እባክሽ ንገሪኝ ምንድነው ያደረጋችው ንገሪኝ በቃ ይጠቅመኛል ለኔ ይጠቅመኛል ንገሪኝ አስፈላጊ አይደለም በቃ ማሚ ታው ልጅ አንተ እሺ ቆይ አሁን ሁሌም ነገሮች ተደባብቃለህ አንተ ሁሌም ነው የምትደብቀኝ ትስማ በቃ ትስማ ሰንታትንታ ይሄ ሁሉ ተሰብስበው ስለሷ እንደሚያወራ ነገር ተከብራታ ትስማ ይኸውልሽ ሰላም አንቺ ያደረገችው ነገር አለ ብዙ ነገር ነው ያደረገችው እያንዳንዱን ባፋ እዚህ እንድትመጣ ያደረኩት ልታግዘን የምትችለው አንድና አንድ እሷ ብቻ ስለሆነች ነው ሌላ ምርጫ አላችሁ ከሷ ውጪ ማንንም ሊያግዘን የሚችል የለም በቃ እሺ በሉና ያን ነገር ተውትና ወደ መፍትሄ ወደ ተባለው ጉዳይ ነው ይቺ ልጅ ማለት ነው አንድ ነገር ከተባለ የዋሰ እየተባባሰ አሁን ልጄን ስጠኝ አሁን ልጄን እንተበረልኝ ሲሉ ነበር አይደል በቃ መፍትሄ ወደ አሉት ነገር ተነጋግረን ብንጨርስ አይሻልም ይሄን ጉዳይ አንቺ ሰላም ስለ ስርዓት ይኸውልሽ እኔ ወረኛ ኮንኩማ እያንዳንዱ ጉድሽን ነው የምዘረግፍልሽ እናገራለሁ በቃ ሮዚ አሁን ላይ እናገራለሁ ምንም እሱ የመፍትሄ ሀሳብ ልትሆንም አይደለችም ትክክለኛ መፍትሄ ልናገኝ የምንችለው እሷ ጋር ብቻ ነው እኔ እስከገባኝ ድረስ እና ታዲያ ልጅ የሆነች እንዴት ነው መፍትሄ ማዘር እኔ ልንገሩት ማዘር ወይ የኪያ እናት ይቺ ልጅ ማለት ለእርሷም ለቤተሰቧም ጠንቅ የሆነች ልጅ ነች እርሷና ቤተሰቧም በአንድም ይሁን በሌላ ስጎዳ የነበረች ልጅ ነች ዛሬ እንደ ጤነኛ ሰው በአፋት እናገር እንደ ጤነኛ ሰው ታወራለሽ እንዴ ኪያ ምን ስታሰቃያት ነበረ ተስማ ኪያ ተፈለገች ማለት ነው ሽራሽ አሰቃየቻት ያመጣል አሰቃየቻት ልጅ ምን አረጋቻት ንገሪኝ ምንድነው ያረጋቻት ልጅ በእያንዳንዱ ነገር ውስጥ ነበር ያለፈ ነገር ነው ምንም ያለፈ የሚባል ነገር ነው እዚህ ይጣራ ነው አረጋ ማለት ምን እንደ ጤነኛ እንደ ምንም ንገሪኝ አንቺ ለኔ ንገሪኝ ባክሽ ልጅ ማዘር ያለው እንኳን የሰውን ጉዳይ ይቅርና የእህትና የወንድሞችሽንም ጉዳይ ፈተን ጨርሰናል በቃ በይቅርታ አልቋል አይደል ስለዚህ እሷም ታዛሻለችበት ኪያ ስትታገት የነበረችው ዋና አቀናባሪ እሷ ከእህቶቼ ጋርሽ ነበረበት ንገሪኝ ኮንዶሚና ካቴጋልሽ ነበር ተናገሪ ወይ ነበረበት ንገሪኝ መጣሽ ከዚህ ትውጣልኝ ያስወጣልኝ እቺ ልጅ እኔ ከዚህ አልፈልጋትም እኔ አልፈልጋትም እኔ ታወራለች እንደጠጣው አስወጣልኝ አንቺ ረፊ ቢያንስ እንኳን እንትን በይ እናትሽ አይሆኑም እንዴ ለሰው ክብር አይኖርሽም ውጪ ከቤቴ እባክዎት እንደዚህ ያደርጋል እኔ ምንም አትርዳኝ እቺ እሺ በቃ አሁን ይኸውልሽ
እያንዳንዱ ነገር ላይ እጇ የነበረችበት ሴት ናት። እቺ ምንም መፍትሄ የላትም። ምንም መፍትሄ አታመጣም። እቺ ዝም በይ። እቺ ዝም ብላ ወሬ ነው በቃ። ግን እንደዚህ ታዲያ እንትን እየተባባልን ጊዜ እንፍጅ እንደዛ ነው የሚሉት። እሺ አስመሰለኝ ካጠገቤ እኔ ከዚች ካጠገብ እሺ ማዘር ኑ እርሶ በዚህ በኩል ይሻለኛል። እኔ ከዚች ጋር መሆንም አልፈልግም። ነይ ሮዚ ነይ። እሺ እናቴ ከረጅም ጊዜ በፊት ነበር ያ ነገር የሆነው። አሁን ተፈቶ እሱ ሊገደል የከፈለውን መስዋዕትነት አይተዋል አይደል እንዴ? የተፈጠሩትን ነገሮች በጠቅላላ ተመልክተዋል አይደል እንዴ? በዛ ጊዜ ተመስላለች። የእግሯ ጣቢ ላይ ማደርሽ የእግሯ ጣቢ የልጄ እግር ጣቢ ላይ አደርሽ። እግር ጣቢ ኧረ ሰላም እያበዛሽ ነው አንቺ። የልጄ እግር ጣቢ ላይ አደርሽ። በቃ ዝም በይ። ትልቅ ሰው ናቸው። በቃ የፈለገውን ይበሉ እኮ በቃ ይኸውልሽ፣ የእሳቸውን አጠረቃቅመሽ በኋላ እኔን ትሰድብኛለሽ። ውጪ ላይ ለምን ክብር አለሽ? የትኛው ክብርሽ ነው? ምን ክብር አለ? አንቺ በኋላ መናገር የምትፈልጊው ነገር እሳቸውን በኋላ እኔን ትናገርኛለሽ። አሁን ዝም በይ ቢያንስ አንቺ እኮ ማን ይስማሻልኩሽ? ማንም ሰው ትልቅ ሰው አፍቂ ደግሞ ጸጥ ለበላት እንዴ? ስራሽን ይዘሽ ትቀመጫለሽ ወይስ አትቀመጪም? እባክሽ ሂጂ። በጣም ስራሽን አሽ እንዴ ግዴታ አበዛችሁ። በቃ ስንት ነገር እዚህ ጋር ውስጥሽ አፈነሽ ተቀምጠሽ እንደ ኃይለኛ እንደ መፍትሄ ሀሳብ እሷን ስለምን ታመጣታለህ? የትኛው የመፍትሄ ሀሳብ ያለው? ልንገራችሁ። እሺ በቃ ምንድን ነው የመፍትሄ ሀሳብ ያለው? ምን ይቺ ጤነኛ አይደለችም። አንድ የሚጨበጥ ነገር የሌላት አጋጭ ብችል ገዳይ ናት። ኧረ ቶፋ ዝም ብሎ የምታስብላቸው ነገር ዝም አስብላቸው። እሺ ቆይ ሌላ መፍትሄ ያላችሁ? ማዘር ግን እኔ ተነስቼ ልወጣ ነው። ሌላ መፍትሄ ያላችሁ? መፍትሄ ያላችሁ? አልቅሰው ሮዚ መፍትሄ ያለሽ? ያንቺም ግን በቃ መፍትሄ ከሌላችሁ ደግሞ እኔ ያሰብኩትን ነገር ቢያንስ ልንገራችሁ። አንቺ ዝም በይ ከልክላት። እሷን በቃ ዝም በይ በእናትሽ። እኔ አንቺን አምኜሽ አይደል የጠራሁሽ? እሺ በቃ ዝም በይ።